አዎ እሷ ጋር ጠብነን ፈጣሪን እንዴት ተናደድኩ ብታይ ማለት ነው። ሉባባዬ ልንገርሽ ላንቺ ንግስትዬ ሰላም እንኳን ደህና መጣሽ ንግስትዬ። ምን እንዳለች ታውቃለሽ? የሆነ ልጅ አለ ወንድ ነው። እሱ ዝም ብሎ መጥቶ እኔን ላይክ አድርጎ ሀይ ብሎኝ ነው የሚሄደው። ከዛን ከእሷ ቤት ከመምጣቴ በፊት ልጁን ሀይ ብዬው ቡና ምናምን አበባ ሰጥቼው ላጣሁ። ምክንያቱም እሱም ቤቴ ስመጣ እንደዛ ነው የሚያደርገው። ስለዚህ ዘይሬው መጣሁ። ቀጥታ ወደ እሷ መጣሁና 30 ደቂቃ ተቀመጥኩ ከእሷ ቤት ማለት ነው። በቋሚ እንድንዘያየር እየተዘያየርን ከዛ እኔ ወደ 3 ቀን እኔ እሄዳለሁ እሷ ቤት እሷ አትመጣም። ምን እንዳሰበች ታውቂያለሽ? ለካ እዛ ልጁ ቤት ነበረች። እኔ ደግሞ አለው አላልኩትም። ልጁን እኔ አለው አላልኩም። አለው ብለሽ ተቀምጫለሁ ብለሽ ክፍት ነው ብለሽ ስትወጪ ነው እንጂ መተው አንቺን ላይክ አድርገውሽና ሀይ ብለውሽ የሚሄዱት ጋር አንቺም ሄደሽ በዛ ስታልፊ ሀይ